አይዞሽ በርቺ ጊዜው እስኪደርስ ድረስ ነው መከራው የበዛው ጫናው የበዛው ግፊያው የበዛው እግዚአብሔር ከአንድ ሰው ላይ ዘንድሮ የመከራን ጫና ይገለብጣል። ኦሪት ዘጸአት ምዕራፍ 1 ቁጥር 6 ጀምሮ አነባለሁ። በኢየሱስ ስም አነባለሁ። ዮሴፍም ሞተ፣ ወንድሞቹም ያም ትውልድ ሁሉ የእስራኤልም ልጆች አፈሩ፣ እጅግም በዙ፣ ተባዙ፣ እጅግም ጸኑ፣ ምድሪቱም በእነርሱ ሞላች። በግብፅም ዮሴፍን ያላወቀ አዲስ ንጉሥ ተነሳ። እርሱም ሕዝቡን እነሆ የእስራኤል ልጆች ሕዝብ ከኛ ይልቅ በዝተዋል በርትተውማል፣ እንዳይበዙ ሰልፍን በተነሳብን ጊዜ ጠላቶቻችንን አግዘው እንዳይወጉን ከምድሪቱም እንዳይወጡ ኑ እንጠበብባቸው አለ። በብርቱ ሥራ የሚያስጨንቋቸው ዘንድ ግብር አስገባሪዎችን ሾመባቸው። ለፈርዖንም ፊቶምንና ራምሴን ጽኑ ከተሞች አድርገው ሰሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። በዚህ ስፍራ የእስራኤል ልጆች ወደ ግብፅ ምድር መጀመሪያ የገባው ዮሴፍ ነው። በወንድሞቹ ተገፍቶ ተሽጦ ዮሴፍ ገባ። የእግዚአብሔር ፕሮግራም በዛ ነበር። ለዮሴፍ ባይመስልም ወደ ግብፅ ሲወርድ የእግዚአብሔር ፈቃድ ነበር። ወረደ። እዛ ብዙ መከራ ካየ በኋላ ወደ ንግስና መጣ። በግብፅ አገር ሁለተኛ ንጉሥ ሆኖ ተሾመ። እነዚያ ዮሴፍን አሳልፎ የሰጡ በጥላቻ የሸጡ ወንድሞቹ ከሕልሞቹ የሚሆነውን እናያለን ያሉ እግዚአብሔር ያለው አይቀርምና እሱ የተናገረው ዘመን ብረዝም ሁኔታው ማይሆን ቢመስል እግዚአብሔር ያለው አይቀርምና አጠቃላይ በምድር ላይ ረሃብ ሲሆን በግብፅ ምድር እህል እንዳለ ሰሙ ይላል። ስልቻቸውን ተሸክመው ወደ ግብፅ ምድር ወረዱ። አላወቁም። አንድ በጣም ወዛም የንጉሥ ካባ የለበሰ የንጉሥ ዘውድ ያደረገ በጣም ግርማው የሚያስፈራ አንድ ሰው በግብፅ ዙፋን ላይ ተቀምጧል። ሄዱና ሰገዱ። ጌታ ሆይ አድነናለሁ። እግዚአብሔር ነው። ግን ሄዱና በሰውየው ፊት ደፋ ቀና አሉ። ይገባል ደፋ ቀና። አላወቁትም። ግን እሱ አወቃቸው። ከየት መጣችሁ አለ። እኛ በከነዓን ምድር የአንድ አባት ልጆች ነን። እኛ 12 ነበርን፣ አንዱን አውሬ በልቶታል። የውሸተኞች ውሸት ዘንድሮ ይጋለጣል። ኢየሱስ ያድናል። አላወቁም እኮ እሱ ያ ወንድማቸው ነው፣ ዮሴፍ ነው። ልዑል አምላክ ስለ ዮሴፍ የተናገረው እነሱ ሲገፉ ጉድጓዱ ሲጥሉ እግዚአብሔር በሰማይ ሆኖ ይስቅባቸው ነበር። ከሕልሞቹ የሚሆነው እናያለን ስሉ፣ ከዚህ በኋላ አበቃለን ስሉ፣ አከተመለን ስሉ ተሰብስበው ሲሸጡ እግዚአብሔር በዙፋኑ ሆኖ ይሳለቅ ነበር። አላወቁም። መጡና እግዚአብሔር እንዳለው ሳያውቁ በፊቱ ሰገዱ። ኢየሱስ ያድናል። አንድ እግዚአብሔር ነው በሉ። አትፍሩ። እግዚአብሔር ያለው በሕይወታችሁ ማንም ቢቃወም አይቀርም። ማንም ባይስማማ ሰማይ ያለው በሕይወትሽ አይቀርም። ብቸኛ ብትሆኚ፣ ብትገፊ፣ ዳር ብትይዢ፣ ሰው ብታጪ እግዚአብሔር የራሱን ጊዜ ጠብቆ በራሱ ጊዜ አንድ ሰው የጊዜ ጉዳይ ነው ይበል። አትፍሪ። መከራ የምትበይው የጊዜ ጉዳይ ነው። አንደ ያልፋል በሉ። ካቶዲያስ አንደ ይችላል በሉ። ከዛ በግብፅ ምድር ሰገዱ። ብዙ ታሪክ አለ። ይሄን ሁሉ አለፉ። ዮሴፍ ሞተ። ዮሴፍ ከሞተ በኋላ ዮሴፍን የማያውቅ ሌላ ንጉሥ በግብፅ ላይ ነገሰ። ያ ንጉሥ እስኪነግስ ድረስ ከእስያ የመጡ ሃይክሶስ የተባሉ ከሰም ዘር የሆኑ በ1700 ዓመት ዓለም ግብፃውያንን ወረው በጦርነት አሸንፈው የግብፅን መንግስት ያዙ። ወደ 1550 ዓመት ዓለም አካባቢ ግብፃውያን እንደገና ኃይላቸውን ካንሰራሩ በኋላ ሃይክሶሳውያንን አሸንፈው ከምድሪቱ ውጭ አገር ዜጎችን አጠቃላይ ሲያስወጡ እስራኤልን ለዘላለም ባሪያ ለማድረግ እዛው አስቀሩ። የእስራኤል እዛ መቅረት የግብፃውያን አጀንዳ ሳይሆን የልዑል አጀንዳ ነበር። አንድ ሰው በሕይወቴ በሉ እየሆነ ያለው የእግዚአብሔር ፕሮግራም ነው። ጠላቴ ሆይ ያንተ እጅ የለበትም። በሕይወትሽ እየሆነ ባለው የጠላት እጅ የለበትም። አትፍሪ፣ የእግዚአብሔር እጅ ነው። ማለፍ ስላለብሽ በአስቸጋሪ መንገድ ያለፍሽ ነው። እግዚአብሔር ማሳለፍ ስለፈለገ በአስቸጋሪ ሁኔታ እያሳለፈሽ ነው። እግዚአብሔር በራሱ ጊዜው ሲደርስ በጠላቶችሽ ፊት ከፍ ያደርጋል። ቀያችሁ ከፍ አድርጋችሁ የኔ እግዚአብሔር በሉ። ጊዜው እስኪደርስ በሚያሳልፈኝ በአስቸጋሪው መንገድ ዝም ብዬ
በትዕግስት አልፋለሁ። አምላኬ ጊዜው ሲደርስ የተናገረውን በሕይወቴ ያደርጋል። በ1550 ዓመት ዓለም ግብፃውያን እንደገና ካሸነፉ በኋላ እንዲህ አሉ፣ እነዚህ እስራኤላውያን ከኛ ይልቅ እየበዙ ነው። ዘንድሮ ቃል ያለው ይበዛል አላላችሁ? ከኛ ይልቅ እየበዙ ነው፣ እየበረቱ ነው። ስለዚህ ጦርነት በተነሳ ጊዜ ጠላቶቻችንን አግዘው እንዳይወጉን ከምድርቱም እንዳይወጡ ኑ እንጠበባቸው። ምን እናርግ? እናስጨንቃቸው። በብርቱ ስራ ማስጨነቅ ጀመሩ። በብርቱ ስራ ግብር አስገባሪዎችን በላያቸው ላይ ሾሙባቸው። ፊቶምን፣ ራምሴን ታላቅ ከተሞችን የእስራኤል ልጆች ገነቡ። የሚወለደው ወንድ ሁሉ እንዳያድግ አሉ። ለአዋላጆች ተናገሩ። እግዚአብሔር በምስጢር የግብፃውያንን አጠቃላይ ሁኔታውን ስለሚቆጣጠር ያንንም አልቻሉም። ደግሞ የሚወለደው ሁሉ ወደ አባይ ወንዝ ይጣሉ አሉ። አስጨናቂ በጣም አዋኪ የሆነ ቀንበር ተጫነባቸው። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ። ቃል ያለው ይበዛል። እግዚአብሔር አስቀድሞ ለአባታቸው ለአብርሃም ኪዳን ገብቷል። ዘሪን እንደ ሰማይ ከዋክብት እንደ ባህር ዳር አሸዋ አበዛለሁ። እግዚአብሔር ካለ ውጭ አንድም አይሆንም በሉ። ነፍሴ ሆይ በሉ አታውኪኝ። እግዚአብሔር ያለው ብቻ በሕይወቴ ይሆናል። የምስራች! እግዚአብሔር ያለው ብቻ በሕይወትሽ ይሆናል። እግዚአብሔር ያለው ብቻ በሕይወት ይሆናል። ከዛ ከ1550 ዓመት ዓለም ጀምሮ የእስራኤል ልጆች ከግብፅ ምድር እስከወጡበት እስከ 1450 ዓመት ዓለም ለ100 ዓመታት ሁሉ እስራኤላውያንን አስጨነቋቸው። ይሄም 100 ዓመት ለእስራኤል ልጆች የመከራ ዓመት ነው፣ የለቅሶ ዓመት ነው፣ የእንባ ዓመት ነው፣ ቀንበር የከበደባቸው ዓመት ነው። ከዛ በፊት እንደዚህ የከፋ አልነበረም። አሁን ግን ከፍቶባቸዋል። አለቀሱ፣ አነቡ፣ ጮሁ። የሚያልፍ አልመሰላቸው። እግዚአብሔር ግን እንደተናገረው መጣ። ከዛ መከሩ እንዲህ ብለው እንዳይወጡ አሉ፣ እንዳይበዙ አሉ። እንደ ሌሎች የእስራኤል ልጆች የሚወጡት በቀስታቸው መሰላቸው። እነሱ ግን በቀስታቸው አይደለም የሚወጡት፣ በልዑል ቃል ነበር። በደንብ ስም ያንቺው ለየት ይላል። የአሕዛብ ነገሥታት በቀስታቸው አሸንፈው ይወጣሉ። የእስራኤል ልጆች ግን በቀስታቸው ሳይሆን በኪዳን ይወጣሉ። የእስራኤል ልጆች የሚወጡት በአምላካቸው ቃል ነው። ወንድ ሁሉ ገደሉ፣ ጨረሱ፣ አቂም ጨርሰናል አሉ። ብዙ ታክቲክ ሰሩ፣ ብዙ ዘዴ ዘየዱ። ነገር ግን ጊዜው ሲደርስ እግዚአብሔር መጣና አንድ ሰው ላክ። በጦርነት አይደለም፣ በታምራት ነው። አንደ በትግል አይደለም በሉ፣ በታምራት ነው በሉ። አጃኖንታ ነገርሽ ከዚህ በኋላ በትግል መስሎሽ አትፍሪ። በሰውም አይደለም፣ በገንዘብም አይደለም፣ በአንቺ ጥረትም አይደለም። ነገሩ በቃል ይሆናል። አንደ በቃል ይሆናል በሉ። ያንቺ ጉዳይ በቃል ይሆናል። ሌሎች በቀስታቸው እንደሚወጡ መሰላቸው። ነገር ግን በቀስታቸው አይደለም፣ በቃል ይወጣሉ። አንድ ምስኪን ሰው ነፃ አውጪ አድርጎ እግዚአብሔር ላከ ወደ ብሮን። ሄደና የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ ያገለግለኝ ዘንድ ሕዝብን ልቀቅ አለው። እንዲህ አለ። እግዚአብሔር ማን ነው አለ። አላውቀውም አለ። ዘንድሮ እግዚአብሔር የጠላትን አከርካሪ ይመታል። የትዕቢተኛውን አከርካሪ የሰማይ አምላክ እግዚአብሔር ዘንድሮ ይመታል። ማን ነው የታበየብሽ? ማን ነው የታበየብኝ? አይሆንልህም ያለው ማን ነው? እግዚአብሔር የዛን አከርካሪ ዘንድሮ ይመታል። ጠያቂ የሌላቸው መሰለው፣ አምላክ የሌላቸው መሰለው። ብርቱ አምላክ እንዳላቸው አላወቀም። ጊዜው እስኪደርስ ዝም ብሏል። አይዞሽ በርቺ፣ ጊዜው እስኪደርስ ድረስ ነው መከራው የበዛው፣ ጫናው የበዛው፣ ግፊያው የበዛው። እግዚአብሔር ከአንድ ሰው ላይ ዘንድሮ የመከራን ጫና ይገለብጣል፣ ይገለበጣል። በእውነት እግዚአብሔር ይገለብጣል። በረታባቸው። ማን ነው አለ። ፈራ። ሙሴ መጣና እግዚአብሔር ይሄው አለቅም ብሏል ስል እግዚአብሔር እንዲህ አለ፣ በጸናች እጅ ይለቃቸዋል አለ። ዘንድሮ አለቅ ያለ በጸናች እጅ ይለቃል። አትፍሪ። አለቅ ያለ ድህነት፣ የተጣበቀ በሽታ፣ ማንኛውም ተጽዕኖ ዘንድሮ በጸና እጅ ይለቃል። አንደ ይችላል በሉ። በልዩ ታምራት ያንቺ ይሰራል። እንደ ፈራሹ አይደለም፣ እንዳሉትም አይደለም፣ እንደ መከሩትም አይደለም፣ እንደ ሰጋሽም አይደለም።
ያንቺው በኪዳን በቃል ይሰራል። ገኖች በዋዛ የሚሳካለት ሰው እዚህ አለ። በቀላል የሚሳካለት ያለ ትግል የሚሳካለት እግዚአብሔር የሚያሳካለት ቀድሞ እግዚአብሔር በር የሚከፍትለት በእግዚአብሔር አጀንዳ የሚወጣ ሰው ሁሉ የተገረመ የሚያልፍ አምላኩ የሚያስቀድመው እግዚአብሔር ከፊቱ ቀድሞ የሚያወጣው አንድ ትውልድ እዚህ ጉባኤ አለ። እዛብሽ በረታብሽ ከአቅምሽ በላይ ሆነ ጸናብሽ። እግዚአብሔር ከዚህ በኋላ ይገለብጠዋል። ማን አላት አሉ፣ ብቸኛ ነው አሉ፣ ሰው የለውም አሉ። ዘንድሮ ሊዋጋ እግዚአብሔር ይነሳል። ዊአዳ ሶቫንዳ ብራዲያንዶ አሊዮቫራዲጋስ አለቅም ያለው የፎከረው ወደ ምዕራፍ 12 ስትሄዱ እግዚአብሔር ከንጉሱ ከፈርዖን ጀምሮ እስከ ባሪያይቱ ድረስ በኩር ስመታ ሙሴና አሮን ጠራና እንዳላችሁ ሂዱ አለ። ዘንድሮ ተገዶ ይለቃል። አለቅም ያለው ፈርዖን የግብፃውያንን በኩር አጠቃላይ የእስራኤል አምላክ እግዚአብሔር ሲመታ በሌሊት ሲነሱ በግብፅ ቤት ላይ ለቅሶ የሌለበት ቤት አልነበረምና ከዛ በኋላ ሙሴና አሮን ጠራና እንዳላችሁ ልጆቻችሁን ሚስቶቻችሁን ከፍቶቻችሁን ሁሉ ይዛችሁ ውጡ አላቸው። እዛ እግዚአብሔር ደግሞ እንዲህ አለ፣ ወንድ ከወዳጁ ሴትን ከወዳጇ የብርና የወርቅ ዕቃ ይጠይቁ፣ ባዶ እጅ እንዳትወጡ። እኔ አምላካችሁ እግዚአብሔር ነኝ። እግዚአብሔር ዘንድሮ ይክስሻል። እግዚአብሔር ይክስሃል። የረጃ ኮፋ ላዶንዳ ጥቂያችሁ ከፍ አድርጋችሁ እግዚአብሔር ይክሰኛል በለው። የረጅም ዘመን መከራ፣ የረጅም ዘመን ድካም፣ የረጅም ጊዜ ልፋት እግዚአብሔር ቆጥሮ ዘንድሮ ይክሳል። አየው አለ እግዚአብሔር። ባዶ እጃችሁን አትወጡም። ከዚህ በኋላ እጅሽ ባዶ አይሆንም። እግዚአብሔር ከዚህ በኋላ አሳልፎ ይሰጣል። ማን ሰርቶ ማን ያጌጣል? የሰሩት የእስራኤል ልጆች ያጌጡት ግብፃውያን። እግዚአብሔር ወረደ። እግዚአብሔር ስለ አንድ ሰው ዘንድሮ ይወርዳል። ስለ አንቺ ዘንድሮ ይወርዳል። ስላንተ ይወርዳል። የአንድ ሰው ታሪክ ይቀየራል። አትፍሪ። ሰዎች በሰው አልፈዋል። ሰዎች በገንዘብ ሄደዋል። ሰዎች በዘመድ ሄደዋል። አንቺ ግን ዛሬ በቃል ትሄጃለሽ። አንተ በቃል ታልፋለህ። አትፍራ፣ አትፍሪ። የእስራኤል አምላክ ዛሬም ያንተ አምላክ ነው። ዛሬም ያንቺ አምላክ ነው። ዛሬም ይሰራል። ዛሬም ይታደጋል። ዛሬም ነፃ ያወጣል። ዛሬም እግዚአብሔር ያሰፋል። የብዙ ዘመን መከራ ከአንድ ሰው ላይ ይንከባለላል። እንዴት ወጣለሁ አልሽ አይደል? የጸናው እጁ ያወጣሻል። መውጣት ከማትችልበት ካልማትችልበት ቅጥሩ እኮ ኃይለኛ ነው። የፈርዖን በአቅማቸው መውጣት አይችሉም እኮ። መጣና እግዚአብሔር ሙሴ ያለ አቤት በጸናች እጄ ይለቃችኋል። ዘንድሮ በጸናች እጁ ጠላትሽ ይለቃል። ነገርሽን ያዘ ይለቃል። ጤናሽን ያዘ ይለቃል። የተጣበቀ በሽታ በእግዚአብሔር በጸናች እጅ ዘንድሮ ይለቃል። አንድ ተገዶ ይለቀኛል በሉ። መንገድሽን ተገዶ ይለቃል። ጤናሽን ተገዶ ይለቃል። ራእይሽን ተገዶ ይለቃል። ልጆችሽን ተገዶ ይለቃል። ዘመንህን ተገዶ ይለቃል። ያንተ ነገር ተገዶ ይለቃል።